ሰላም እንዴት ናችሁልን? ዛሬ በመጽሐፍ ቅዱስ ላይ የተጠቀሱትን 8 ማርያሞች እንመለከታለን ማለት ነው። ይህም የምናገርበት ምክንያት ምንድነው? ማርቆስ 6:3 በመያዝ ብዙ ፕሮቴስታንቶች ማለት ነው ይህስ የጸራዩ የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለም? እህቶቹስ በእኛ ዘንድ ያሉ አይደሉምን? ያለውን በመያዝ እመቤታችን ቅድስት ድንግል ማርያም ከኢየሱስ ውጭ ልጆች አሏት ብለው ይናገራሉ ማለት ነውና በመጽሐፍ ቅዱስ ስንት ማርያሞች አሉ? የእነዚህ ልጆች እናት በእውነት ቅድስት ድንግል ማርያም ናት ወይ የሚለውን ለመለየት እንዲያግዘን በማሰብ 8ቱን ማርያሞች እያንዳንዳቸውን ለይተን እናያለን ማለት ነው። ከመጽሐፍ ቅዱስ አንጻር ሰብስክራይብ ያደረጋችሁ ቤተሰቡን ማለት ፈልጋለሁ። የመጀመሪያ ማርያም እንግዲህ ማናት? የሙሴ እህት ማርያም ናት ማለት ነው። ይህችም እናት የሙሴ እህት ስትሆን ሙሴ ወደ ባህር ከተጣለ ጊዜ ጀምሮ ማለት ነው እስራኤላውያን የኤርትራን ባህር እስከተሻገሩበት ጊዜ ድረስ ማለት ነው እንግዲህ ያው በቃዴስ በረሃ እስከሞተችበት ጊዜ ድረስ ባለው የነበረችው እናት ማለት ናት። ለዚህ መረጃ እንዲሆን ዘጸአት 2:4-8 ያለውን ስንመለከት ሙሴ በባህር በተጣለ ሰዓት ማለት ነው እንግዲህ የሚሆንበትን ታግዘን በሩቁማ ትጎበኘው ነበር ይላል። ዘጸአት 15:20 ላይም አለ ማለት ነው። ነቢይቱ ማርያም ከወደ በእጇ ወሰደች የሚለው አለ ማለት ነው። ዘጸአት 20 ላይ ማርያም በዚያ ሞተች ወይም ተቀበረች ብሎ ቃዴስ በረሃ መሞቷን ይገልጻል ማለት ነው። በአጠቃላይ የሙሴ እህት ማርያም ማለት ነው። ጥቅሶቹን ቼክ አድርጉ። ሁለተኛ ማርያም እህተ አልዓዛር ወይም ደግሞ የአልዓዛር እህት ማርያም ናት ማለት ነው። ሁለተኛዋ ይህች ማን ናት የሚለውን ነገር በትንሹ እንይስቲ። ማርያም እንደ ፍረትም ትባላለች። ምን ማለት ነው? ጌታችን ኢየሱስ ክርስቶስን የናርዶ ሽቶ ስለቀባችው ማለት ነው። የናርዶ ሽቶ ስለቀባችው ዮሐንስ 12:1-3 ድረስ ያለው መመልከት ይችላል። ዮሐንስ 11:1 መመልከት ይቻላል። ከጌታ እግር ስር ቁጭ ብላ ተቀምጣ ስትማር ጌታችን ኢየሱስ ክርስቶስ ማርያም የማይቀሟትን መልካሙን ድል መረጠች ብሎ የተናገረላት ማርያም ማለት ነው። ማርያም እህተ አልዓዛር ወይም የአልዓዛር እህት ማርያም ሁለተኛዋ ማርያም ናት። ሶስተኛዋ ማርያም ማን ናት ቢሉት መግደላዊት ማርያም ጌታችን 7 አጋንንት ያወጣላት ማርያም ማለት ናት። በተሰቀለበት ጊዜ ማለት ነው እንግዲህ በመስቀሉ አጠገብ የነበረችና ትንሣኤው በመጀመሪያ የተገለጸላት ማለት ነው። ወይ የክርስቶስን ትንሣኤ አስቀድማ ያየችው በሰንበት በጠዋት ማለት ነው። በሌሊት ሄዳ ትንሣኤውን ያየች ጌታችን ኢየሱስ ክርስቶስ የተገለጠላት ማለት ነው። የትንሣኤውን ብስራት በመጀመሪያ የሰማችው ማርያም እሷ መግደላዊት ማርያም ናት። 3 ማለት ነው። አራተኛ የእዝራ ልጅ ዩቴር አለ። የእዝራ ልጅ የዩቴር ልጅ ማርያም አለች። ብዙ ታሪኳ በመጽሐፍ ቅዱስ ላይ ተጠቅሶ አይገኝም። ያው ስሟ መጽሐፍ ቅዱስ ላይ ተጠቅሷል። አንደኛ ዜና መዋዕል ምዕራፍ 4:17 ላይ ስሟ ተጠቅሶ ይገኛል ማለት ነው። የእዝራ ልጅ የዩቴር ልጅ ማርያም 4 ማለት ነው። አምስተኛዋ የቀለዮጳ ሚስት ማርያም። እዚህ ላይ በደንብ ፎከስ ማድረግ ያስፈልጋል። ምክንያቱም ብዙ ሰዎች እመቤታችን ቅድስት ድንግል ማርያም ልጆች አሏት ብሎ የሚያስቡ የዚችን ማርያም ልጆች በመውሰድ ነው ማለት ነው። ማናት እሷ? የእመቤታችን ዘመድ ናት። በነገራችን ላይ የቀለዮጳ ሚስት ማርያም ናት ማለት ነው። የታናሹ የያዕቆብና የዮሳ የይሁዳም የስምዖንም እናት ናት ማለት ነው። እንግዲህ በማርቆስ ምዕራፍ 6:3 ላይ የተጠቀሰችው ማርያም እች ናት ማለት ነው እንጂ እመቤታችን ቅድስት ድንግል ማርያም አይደለችም። ማርቆስ 15:40 ላይ መመልከት ይቻላል። ወንጌላዊ ማቴዎስ እንዲሁም ሁለተኛይቱ ማርያም ብሎ ነው የሚጠራት በግልጽ ማለት ነው። የት ላይ ታገኘው? ማቴዎስ 27:61 ላይ፣ ማቴዎስ 28:1 ላይ ቃል በቃል ሁለተኛይቱ ማርያም እያለ ወንጌላዊ ቅዱስ ማቴዎስ ይጠራታል ማለት ነው። አንዳንድም ደግሞ ከአራቱ ልጆች በአንዱም ልትጠራ ትችላለች ማለት ነው። ለምሳሌ ማርቆስ 15:47 የዮሳም እናት ይላል ማለት ነው። ማርቆስ 16:1 ደግሞ የያዕቆብ እናት ሆኖ በአንዱ ልጇም ሊጠራት ይችላል ማለት ነው። ሉቃስ 24:10 መመልከት ይቻላል ማለት ነው። 5 አይተናል ማለት ነው። 6ኛዋ ማለት የማርቆስ እናት ማርያም። የማርቆስ እናት ማርያም ማለት ሐዋርያት ተሰብስበውበት የነበሩባት ቤት ማለት ነው። የወንጌሉ የማርቆስ እናት ማለት ነው። እሷ ሐዋርያት 12:12 ላይ የተጠቀሰው ማለት ነው። እርሷም የሐዋርያው የበርናባስ ወንድም ሚስት ናት። ማለትም በርናባስ የማርቆስ አጎት ነው ማለት ነው። ቆላስይስ 4:10 ላይ ያለ ማለት ነው። ወይም ባጭሩ በግልጽ የምናውቀው ምንድነው? ጽርሐ ጽዮን ማለት ነው። የጽርሐ ጽዮን አዳራሽ ተብላ የምትጠራው ማለት ነው። እንግዲህ ለሐዋርያቱ ጸጋ መንፈስ ቅዱስ የወረደባት ያው በዚች እናት ቤት ነው ማለት ነው። ሐዋርያት 12:12 ሐዋርያት 20:19-26 ሐዋርያት 1:12 አካባቢ ላይ መጽሐፍ ቅዱስ ላይ ተጠቅሳ የምትገኘው የማርቆስ እናት ማርያም 6ኛዋ ማርያም ናት። 7ኛዋ ማርያም
በወፍሊያ ትባላለች ማለት ነው። ይህች ማለት የዘብዴዎስ ሚስት ማለት ነው። ወይም ወልደ ዘብዴዎስ የሚባሉት ሁለቱ ሐዋርያቶች አሉ አይደለ? ቅዱስ ያዕቆብና ቅዱስ ዮሐንስ ወንጌላዊ ማለት ነው። የነሱ እናት ማለት ነው። የነሱ እናት ወይም ደግሞ የዘብዴዎስ ሚስት ማርያም ወይም ደግሞ የወንጌላዊ ቅዱስ ዮሐንስና የያዕቆብ እናት ማርያም ማለት ነው። እሷ ሰባተኛዋ ማርያም ናት። ስምንተኛዋ ማርያም እና የመጨረሻዋ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። እመቤታችን ቅድስት ድንግል ያው ሉቃስ አንድ መመልከት በቂ ነው። እንግዲህ የድንግሊቱም ስም ማርያም ነበር እየተባለ ብዙ ነገር አባቶች ብዙ ነገር ያሉላት እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ከሌሎቹ ማርያም የተለየች ናት ማለት ነው። ሌሎች ልጆች በተለይ አምስተኛ ላይ እየጠቀስናትን የቀሌዮጳ ሚስት ማርያም ልጆችን በመውሰድ እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት ብለው የሚናገሩት ቢያስተውሉ መልካም ነው እና ያው ሁሉንም ማርያሞች ለይተን ስናውቅ የተጠቀሱ ልጆች የማን እንደሆኑ ለማወቅ ስለሚያግዘን ነው ማለት ነው። ሰብስክራይብ አድርጉ ቤተሰብ፣ ሰብስክራይብ በማድረግ ያው አዲስ ቻናል ነው አበረታቱን። ስለዚህ 8 ማርያሞች እነዚህ ናቸው ማለት ነው። የሙሴት ማርያም፣ የአልዓዛርያት ማርያም፣ መግደላዊት ማርያም 3 የዕዝራ ልጅ የዩቴር ልጅ ማርያም አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ያለችው 4 5ኛ የቀሌዮጳ ሚስት ማርያም። በተለይ እችን የቀሌዮጳ ሚስት ማርያም ልጆች በመውሰድ ነው እመቤታችን ልጆች አሏት ነው የሚናገሩት። ለይቶ ማወቅ ያስፈልጋል ማለት ነው። 6ኛ የማርቆስ እናት ማርያም፣ 7ኛ ማርያም በወፍልያ ያልኳችሁ ወይም ደግሞ የዘብዴዎስ ልጆች እናት ወይም ደግሞ የቅዱሳን ሐዋርያት የቅዱስ ያዕቆብና የቅዱስ ዮሐንስ እናት ማርያም ማለት ነው። የመጨረሻ ደግሞ አዛኝቷ ንጽሕተ ንጹሐን ቅድስት ድንግል ማርያም ትሆናለች ማለት ነው። ይቆየን።